ድንቅ ነው የሰፈር መቼም አይጥዬ ምን አለች አሉ ነቀነቅ ነው አይደል አለች ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው ዛሬ አዝማሪው ባንጃው እኮ ልቤን የነቀነቀው የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምፀሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ ማማልጣሽ ጠጅ ቤት ምን ቢል ጥሩ ነው ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ ያዙሪት ውደት ወጪ ወራጁ ሁሌም አንድ አይነት አይልም ከዛስ ማሲንቆም ጠበቅ አድርጎ ቀጠለና ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ በአንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄዳልና እውነቱን እኮ ነው አዝማሪው ባንጃው አቤት ነው ድንቅ ነው እንዴት ነው ሰፈሩ ቀው ጥሩ ነው ሰፊው ህዝብስ እንዴት ነው ብሎ ይጠይቀዋል አንድ ሰውዬ መንገደኛው ያው እንደ ችሎቱ ነው የምችሎት የቱ ችሎት ሲለው ምላስ ከሳሽ አይን ተከሳሽ ጆሮ ምስክርና ጠበቃ አፍንጫ ደግሞ ዳኛው ነው የተሰየሙበት ችሎት ኧረ እባክህ ምንድን ነው ምናምን ሲለው ምላስ አይንን ከሰሰው ጨውና ስኳር መልካቸው አንድ አይነት ነው ብሎ ሸውዶኛል ብሎ ሲከሰው ጆሮ ደግሞ ምስክርነትና ጠበቃ ሰጠ አዎ መራራነቱን ሰምቼዋለሁ ፍርዱ ምን ሆነ ሲባል ዳኛ አፍንጫ ደግሞ ምላስ ላይ ፈረዱበት አሉ መጀመሪያውኑ አሽተህ አትለይም ነበር ወይ መንገደኛው ሰው ይገርማል አንተ ግን ነገሩ ምንም አልገባኝም አሉ ወንድሜ እኔም እኮ ስላልገባኝ መሰለኝ ቡና በባዶ ምጠጣዋል የዚህ ሰፈር ሁኔታም እኮ ለገለጻ ሁሉ አልመቻለ እኮ እንደዚህ ነው እንዴት ነው ስትባል እንዴትም ለማለት ሁሉ ይቸግራል አይደለም ለማመን ለመተማመን ቀርቶ ለመተማማቱ እንኳን እኮ አልመች ብሏል ለዜና ለጽሁፍ ምናምን ቶ ለወሬ ምናምን ቶ ለሹክሹክታ ቀርቶ ለጥቆማ አይመች ወንድም የስንቱን ጠቁመት ይችላል እንዴት ነው ሲባል እዚህ ጋር እዛ ጋር ወዲያው ወዲያው እዛ ጥቅ መሃል ላይ ምኑ ቁጡ እዚህ ስትል እነሱ ኋላ ሙዚቃ ያጅቡልና በውዝዋዜ ይመዘገብልሃል በሙዚቃ ከተመዘገቡ ጥቆማዎች መካከል አንዱ ልንገርህ ዘፈን አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያደረገ እዛ ያው የህዝብ ሹፌሩ ወደ ጎን አደረገና እንደዚህ እንዲደርበው እለፋለሁ እናቴ ክላክሱን ሊያባጡት ሲያደርግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው ጥግ ያዘና አለፋለሁ እናቴ
ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው ሰው ክሱ ምን ቢሆን ጥሩ የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እናቴ ሰፊው ህዝብ ከፍተኛ የሆነ የመስተጓጎል ልምድ ነው ያለ። ሹመኞቻችን አይታችኋል? ፍጥነታቸው ሽው ሰዓት የላቸው ጥለው ሄደዋል እኮ በሀብት መንገድ ማለት እናቴ ሰፈሩ ህዝቡ ሁሉ ሩጫ ላይ ነው። አሯሯጩም አይታወቅም፣ መሮጫውም አይታወቅም፣ መሮጥ ብቻ ነው። አንደኛው ጉድጓድ አፈር ሳይለብስ ወደ ሌላኛው ጉድጓድና ድንኳን መትመም። ድግሱ ላይ ገና ቃል ኪዳን አስረው ድግሱ ሳያልቅ ወደ ፍርድ ሸንጎና ወደ ችሎት ሄደን ሰማንያቸውን ለማስቀደድ መቸኮል። ገና አብሮ ያፈሩት ንብረቶ የቅልቅል እንኳን እድሜ የሌለውን የሰርግና የመልስ ስጦታቸውን ለማካፈል አብረን ቁጭ እንላለን። ለማለያየት ኧረ ጎበዝ ጓዶች፣ አንዳንዴም እኮ አሯሯጥ ሊሚት አለ። ቦግ በስርዓቱ ሲሆን እኮ ነው ለያዝ ነገርናሽ እኮ አሸጋገር። ሩጫችን አስተውላችሁታል? የዚህ ሰፈር የመሯሯጣችን ትልቁ ምክንያት ምን እንደሆነ ታውቃለህ? አለመተማመናችን። ለምን አልተማመንም? አፍና አንደበት ከምግባርና ተግባር ጋር መገናኘትን መመሳከርም አጥተዋል። ያወራነውን ስንክድ ምስክር አለ የለም? አንድ ይኸውልህ እንዴት መሰለህ መተማመን ገዝግዘን ጨርሰነው አሁን አለመተማመን እያስተራረደ ሰው ትኩር ብለህ አይተዋል? ቤቱን የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ ሁለት ዘበኛ አለ በፈረቃ የሚጠብቅ። ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል። ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል። ከዛ ሳሎን ቤቱ ድክ የሚሉ 3 ውሾች አሉ። ጓዳው በሰረገላ ቁልፍ ተቆልፎ ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ። ከዛ እንደዚህ ራስጌው አጠገብ ቅቤ ተጠይቆላ ከዘራ አስቀምጦ ካልጋ ፊት ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ። ከራስ ነው እንደ እየሸሻ ያለ ራስህን ነው እንደ እየፈራ ያለ። ያንዳንዱ ሰው ከማሳቅ አልፎ ከማዛዘን አልፎ ያናዳል። እንዴት ትላንት እድል አግኝተው አጋጣሚ ሰጥቷቸው ምናምን ሹመት አግኝተው አምዛተው ምን ብለው ንብረት ይዞ የለ ከዛ ኑሯቸው የዛፍ ላይ እንቅልፍ ሲሆንባቸው ሰግተው በስጋት አለ የሚባል ጠበቃ ይይዛሉ። ከዛ ጠበቃውን ፈርተውት ለጠበቃቸው ሌላ ውድ ጠበቃ ይቀጥራሉ። አለመተማመናችን
እንደ ህዝብ አይደለም ከራሳችን ጋር ሁሉ ያካካደን አሁን ሳይበቃን ስንደግም ከቀደመው ከቅድሙ ሳናገግም ደማችንን ቀባብተነው ቁስላችንን በንቅሳት ሸፍነነው ጌጥ ተባለ ውበት ሆነ ሰውነቱን ሁሉም ጣለ ዳኛ ሲሆን ያቆሰለላል አለመተማመናችን ያሰጋልና ውሻ ይበላኛል ብሎ አይሰጋ ምክንያቱም ተፈጥሮ አይደል ሰው እንዴት ሰው ያጠፋኛል ብሎ ይሰጋ እነ መንፈስ ምን አሉ ሲጠየቁ ዓላማችሁ ምንድነው ተባሉ እነ መንፈስ ጨቋኝንም ተጨቋኝንም እረፍት ማሳጣት እንዴት ከተባለ ጨቋኝም ጉልበቱን ተጠቅሞ ሁሌ እንዳይጨቁን ተጨቋኝም ደግሞ እረፍት አግኝቶ ጭቆናውን እንዳይረሳ ማድረግ አሉ እናቴ ሰፊው ህዝብ እኮ ጭቆናን ከመቀበሉ ከመያዙ የበለጠ ተለማምዶ ሲተዋወቀው ነበር ደግሞ በዛ ላይ ምንም ተቃውሞ አላነሳም ነበር ግን ድንገት ተነሱና እነሱ ስናጠፋ ቆንጥጡ ስንሳሳት ገጽጹን ኮርኩሙን ምናምን አሉ ከዛ ይሄ ከዚህ በኋላ ዳኝተን ሳይሆን መርምረን ነው ምንዳኛው በሸማቾች በኩል የሚመጣ ማንኛውም ነገር በኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆኑ ሲቀብርም መቀበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታው እናመቻቻለን ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን ካልሆነ እንደው አልገባ ካለው ይዘነው እንመለሳለን ማለት ነው ይቀራል አሉ ህዝብ ጠየቅ ለምን ጠየቅ ካልክ መልሱ ቀላል ማን ቃል ግቡ ማን አውሮ አላችሁ ሌላ አይደል የመካካዳችን ያለመተማመናችን ምክንያት ያወራነውና የምናደርገው ነገር ተለያይቶ እምነት ተራ ነገር መተማመን ውዳቂ ነገር የዚህ ሰፈርን የብልጣ ብልጥነት ታሪክ ላሳይ የቀበሯንና የጅቡን ወጋ ታቆል ተረሱ ተስማምተው በወዳጅነት አደን ይወጡት አደን ወጣው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ ቀበሮና ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች አሃ ዛሬው ነገር አለ ብላ ስትል አንበሳ በልቶት የተረፈ የሚዳቆ ግር ታገኛለች ዞር ብላሳ አሞራ ሆድቃ ላይ አይ እነዚህ ጅሎች ብላ ልክ ይዛ ልትሄድ ስትል አያጅቦ ነቅ ዘሬ መፍጠር አለብኝ ብላ ወደ እሷ ጋር ተኝታ አብራው ተንጋላ ተኛችና ደመናውን እያየች አያጅቦ ይሄን የደመና ጮማ አይተኸዋል አለች ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝም አላት ምን ነካ እንዴት ራስ ወዳድ ነሽ ብለህ ገመትከኝ ግማሽማ አልሰጥም ናውጣ እኔ ስለጠገብኩ መውረድ አልችልም አለች
ከበሉ በኋላ መውረድ ከባድ ነው። እንደምንም ዘላ ከወረደች በኋላ ገፋፍታ እላይ አውጥተው አያጅቦ ሳይቅርብኝ አቤት አቤት እንዴት ጥሩ ሰው ነሽ! ይሄ ጥሩ ጮማ አይደል እንዴ? ደግ ሰው ነሽ በእውነት። ከጠገበ በኋላ እሱም በያዢ ልወርድ ነው አላት። ልክ ሲወረወር ለዓለት አመቻችታው ዞራለች። ወይኔ እግሬ ተሰበረ ሲል አያጅቦ እግሬን ሾኮጎ አለች። የውሸት ምን ይሻላል ልጆቻችን ጋር እንዴት እንሂድ ስትል ምን ዋጋ አለው? 3 እግር ነው ያለ። አንዱን አንጠልጥለን እንዲህ 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 እያለች ልክ ከዓይኑ ስጠፋ የሚዳቋን እግር ይዛ ጅብ ከዚህ ጊዜ ጀምሮ ነው አንካሳ። እስከ ዛሬ ድረስ የቀበሮ ብልጣ ብልጥነት በጀብዱ ይወራል። ይወጣ ብልጠት ቅጽፈት ሊያሳምረው ይችላል። የዘላለም ቁስል ግን ይዘ ደግነት ምንም ስሌት የለው፣ ክፋት ብቻ ነው ስሌት ያለው። የጅብን የቀበሮ ታሪክ ተረት ይመስላል አይደል? በእኛ ሰፈር ታሪክ ላሳይ እንዴት ብልጣ ብልጥነታችን አለመተማመናችን እናጎደፈው። አንድ ባል ገና አራስ ልጅ ነው ያለ። ሚስቱ ወተት ግዛ ብላ ላከችው። ጓሮ ተደብቆ ቁጭ አለ። ጓደኞቹ አያገለ ሲመጡ ዝም በሉ ምንድን ነው? አይ ለጩጨው ወተት ግዛ ብላይ እዚህ ቁጭ ብዬ የለም ልላት ነው። እነ ግፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል። የሰፈር ታሪክ በዚህ የሚያበቃ መስሎ ነው። የሟች ቁጥር ሲበዛ አድሩ ከፍ አድርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጠውን የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ። በቃ ከዚህ በኋላ እንደዚህ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች። ይሄ ለድሩ በማዘን አይደለም ማለት ይሄ ለድሩ በማዘን ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው። የሴትዮዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሞት ይዳን ቁርጡ አልታወቀም። ብልጣ ብልጥነት ከድህነት ጋር ሲደመር ቆሻሻ ነው። አየህ፣ ለዛ ነው እምነታችንን ያራከሰው። ለዛ ነው መተማመን ያቃተ። እዚህ ሰፈር ብዙ እውነት የሚመስሉ ውሸቶች፣ ትክክል የሚመስሉ ስህተቶች አይለዋል። ለዛ ነው መተማመን ያቃተ። የዚህ ሰፈር ሰው ችግር ምን መሰል? ስለ እጽዋቱ ማወቅ ትፈልጋለህ? በጫካው ላይ ጥናት ያደረገው ሰውዬ ጋር ሂድ። ነገር ግን ጫካውን መጎብኘት ከፈለክ በጫካ ውስጥ ያለውን ነዋሪ ጠይቅ። የት መሄድ እንዳለብህ የት መሄድ እንደሌለብህ ይነግራል። የዚህ ሰፈር ችግር ስለ ምጥ ጭንቀት የሚጠይቀው ከወላጇ ይቅር አዋላጇ። ወንድሜ ጠጅ አሰራሩ ነው ማወቅ የፈለክ ፕሮሰሱ ማማለታይሽን ጠይቅ። ስለ ጠጅ ስካር ከሆነ ግን መልሶ የትም አይደለም። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ጋር ነው ያለ። የዚህ ሰፈር አለመተማመናችን ምን ያህል እንዳየለ በሁለት ምሳሌ ላስረዳ። አይምረው የድሮ በቴሌቪዥን የሚታዩት አስታወሳችኋቸው? አንዳንድ የከተማው ነዋሪዎች የሚባሉት የት ጠፍተው ባለፈው አሁን በዚህ በቅርቡ አንዳንድ የከተማ ነዋሪዎች የሚባሉትን አይቻቸው በቴሌቪዥን
እውነቴ ነው አዘንኩ። ከፍተኛ የሆነ የምልመላና የመረጣ ችግር እንዳለ ያሳውቅ። ወይ ደግሞ በቂ የመዘጋጃ ጊዜ አልሰጧቸው። የድሮዎቹ አንዳንድ የከተማ ነዋሪዎች እኮ በምርጥ የትወና ዘርፍ ሁሉ መወዳደር ይችሉ ነበሩ። አረ ከማማ ልጣይሽ ጋር ቁጭ ብለን እያየን በዜና ነው ስለ ኑሮ ውድነቱና ስለ ገበያ ሁኔታ አንዳንድ ከተማዋ ነዋሪዎች ገለጹ ተብሎ ቀረበ። አንዱ ምን ሆነ? ገዢና ሸማች ያለውን ቅሬታ ውድነቱን ገለጸና መሀል ላይ ራሱ ሰውዬ ሻጭና ነጋዴ ተብሎ ቀረበ። ስላለው ያቅርቦት እጥረት እና የትራንስፖርት ችግር ገለጽ። እሺ ይሁን ብለን ስንጠብቅ መጨረሻ ላይ የገበያና የንግድ ዘርፍ ኦፊሰር በሚል ቢሮ ቁጭ ብሎ ማብራሪያ ኤን ማማልጣይሽ አይተው ነው አቶ ደስታ አስበላሽ። እኔ ድህነት እኮ ክፉ ነው። ሁላችንንም አመሳሰለን እኮ እንደ መንታ ልጅ አንድ አይነት አረገን እኮ አሉ። ያው እኔም መለስኩላቸው። አይ ማማልጣይሽ አንድ አይነት ሆኖ አይደለም የከተማው ሰው ከተማው የአንድ ሰው ሆኖ ነው አሉ። ወንድሜ አይደለም ሀገር ላይ በርጩማ ላይ ስትቀመጥ አይጥለኝም ብለህ ይህ ሀገር ለዛ ነው መተማመን ስለሌለ የመጣጣል ይሆን። ሁሉም ሰው በውሸት ዋርካ ስር ተጠልሏል። እምነት መካድ ቀላል፣ ቃልን መብላት በጣም ቀሏል። ይህም በመጨረሻ በመምህር ቅኔ ምሳሌ ያስረዳል። ጊንጥ በመንገድ ላይ እየሄደች አሉ። መንገድ ላይ ወንዙ ሞላባትና እንዴት ነው ማደርገው አለች። በዚህ አጋጣሚ እንቁራሪት መጣች። አይ እንቁራሪት ይሄን ወንዝ እንዴት ነው መሻገረው ስትላት፣ ግድ የለም እኔ አዝልሽና እኔ ስለ ውሃ ባህሪ ስለማቅ አሻግርሻለሁ አለች። እንቁራሪት መለስ ብላ ግን ጊንጥዬ ምንም ቢፈጠር እንዳትነድፊ ቃል ገብታ ተማምለው ወንዙን መሻገር ጀመሩ። መሀል ላይ ደራሽ ውሃ ሲመጣ ጊንጥዬ እንቁራሪትን ቷ ታረጋት። ሁለቱም ግራና ቀኝ ተንጋለው ውሃ እየወሰዳቸው እንቁራሪት በጣር ላይ ሆነ። ምን ነው ጊንጥዬ ተማምለን ቃል ገብተሽ ምለሽ ስትላት፣ ጊንጥ መለሰች ምን ላድርግ ብለሽ ነው? መንደፍ እኮ ተፈጥሮዬ ነው አለች። ተፈጥሯቸው ነው ቁጭ አላረ